እንግዲህ ቀደም ሲል ምን ችግር አለበት ይሄ ኦልተርኔተር የሚለውን ቼክ ለማድረግ ነው እየፈታን የነበረው ነገር ግን እዚህ ጋር ቪዥዋሊ ቼክ በመናረግበት ሰዓት እዚህ ጋር እንደምትመለከቱት ይሄ ስታተር ዋይንዲንግ የምንለው ቶታሊ ከለሩን ቀይሯል ወይም ደግሞ በጣም ብላክ ሆኖ ነው የምታዩት እንግዲህ ሜልት አድርጓል አይ ቲንክ ቪዥዋሊ አይተን ልንገምት የምንችለው ብልሽት አለ ነገር ግን በሂደት ደግሞ እያንዳንዱን ቴስት በመናረግበት ሰዓት ደግሞ የበለጠ ችግሩን በደንብ ማየት እንችላለን በቴስት ማለት ነው ነገር ግን እዚህ ጋር እነዚህ የስታተር ዋይንዲንግ ወይም ደግሞ ስታተር ኮይል የምንለው ይሄ እንደተቃጠለ እንግዲህ እንዲ አይተን ማወቅ ራሱ እንችላለን ማለት ነው ቪዥዋሊ ቼክ አድርገን ይሄ ፓርት ትክክል እንዳልሆነ በቀላሉ ማወቅ የምንችል ይመስለኛል ነገር ግን በማልቲሜትር በመጠቀም በሂደት ቼክ እናደርገዋለን ማለት ነው እንግዲህ እዚህ ጋር ከስታተር ዋይንዲንጉ የሚወጡት እነዚህ ዋይሮች ከዚህ ከዳዮድ ጋር ግንኙነት ስላላቸው እዚህ ጋር እነዚህን እናላቀቃለን ማለት ነው ዋይሮቹን እንግዲህ እዚህ ጋር እንደምትመለከቱት ዋይሮቹ እዚህ ጋር ኮኔክት ሆነው ነው ያሉት እነዚህን እናላቀቃለን ከዚህ ውስጥ ማለት ነው ልክ እንደዚህ እንግዲህ ሶስቱንም በተመሳሳይ ማላቀቅ ይኖርብናል ዋይሮቹን ለማውጣት ማለት ነው ስለዚህ ሶልደር የተደረጉትን ፓርት በሶልደሪንግ አይረን ማላቀቅ ይኖርብናል ማለት ነው ይሄን ፓርት እንግዲህ ሊዱን ወይም ደግሞ ሶልደር የተደረገው ሊድ በዚህ መልኩ ያቀለጠን ዋይሮችን እናላቀቃለን እንግዲህ እነዚህን የዳዮድ ጋር የተገናኙትን ዋይሮች ወይም ደግሞ የስታተር ዋይንዲንግ ጋር የሚገናኙትን እነዚህን ዋይሮች ከዚህ ከዳዮድ ፓኩ ላይ ካላቀቅን በኋላ በቀላሉ ይሄን ወደ ላይ ማንሳት እና ማውጣት እንችላለን ማለት ነው ተመልካቾች ይሄ እንግዲህ እንደምትመለከቱት እነዚህ እንግዲህ ብረሾች ናቸው እነዚህ ብረሽ ምንላቸው ናቸው እነዚህ ብረሾቹ ናቸው ይሄ እንግዲህ ስታተር ኮይል ምንለው ወይም ደግሞ ስታተር ዋይንዲንግ ምንለው ይሄ ነው እንግዲህ ተመልካቾቼ እዚህ ጋር እንደምትመለከቱት ይሄ ስታተር ዋይንዲንግ ቶታሊ በመናይበት ሰዓት ሙሉ በሙሉ ብላክ ሆኗል ቀልጧል ዋይሩ ቶታሊ ከለሩን ቀይሮ ነው ዲጋ የምትመለከቱት ማለት ነው ይሄ እንግዲህ ኖርማል አይደለም ነገር ግን በቴስት በመናረግበት ሰዓት ደግሞ ያንዳንዱን ይሄን ችግር አለበት ወይስ የለበትም የሚለውን በደንብ ቼክ እናደርጋለን ይሄ እንግዲህ ሌላው እዚህ ጋር የምንመለከተው ደግሞ ይሄው እንደምትመለከቱት እነዚህ ይሄ ቤሪንግ ነው ይሄ ቤሪንግ ቼክ ማድረግ ይኖርብናል ስንፈታ ከዛ ውጪ እዚህ ጋር ደግሞ እንደዚሁ የስሊፕ ሪንግ የምንላቸው እነዚህ ሁለቱን መበላት አለ መበላታቸውን በደንብ ቼክ ማድረግ ይኖርብናል እነዚህን ማለት ነው ራፍ የሆነ ሰርፌስ መኖሩን በተለይ እነዚህ ብራሹ የሚያርፍበት ቦታ ስለሆነ ይሄ ከተበላ ሌላው እዚህ ጋር ይሄ የምትመለከቱት እንግዲህ የሮተር ዋይንዲንግ የምንለው ወይም ደግሞ ሮተር ኮይል ነው እኚህ ፖሎች ናቸው እዚህ ጋር የምትመለከቷቸው እነዚህ ፖሎች እንግዲህ ሳውዝ ኖርዝ ያለ የሚሄዱ ፖሎች ናቸው ይሄ ኤሌክትሮማግኔቲክ ፊልድ ኢንዲዩስ የሚያደርግ ወይም ደግሞ ኤሌክትሮማግኔት የሚሆነው የዚህ የኦልተርኔተራችን አካል ይሄ ሮተር ኮይል የምንለው ነው ማለት ነው እንግዲህ አሁን በቀላሉ ይሄንን ቫይስ ላይ ክላምፕ አድርገን ይሄንን ነት መፍታት እንችላለን ይሄን ፑሊ ማውጣት አስፈላጊ ሆኖ ከተገኘ ማለት ነው ከዛ ውጪ እንደገና ደግሞ የፊለፊቱንም ቤሪንግ ኖርማል መሆን አለመሆኑን ለማየት በዚህ መልኩም ቼክ ማድረግ እንችላለን እዚህ ጋር የምታዩት ፋን አለ ይሄ እንግዲህ ኩሊንግ ፋን ነው ይሄኛው እዚህ ጋር የሚፈጠረውን ሙቀት ለመቀነስ ፋን አለው እዚህ ጋር የምታዩት ማለት ነው እንግዲህ ያንዳንዱን አካል ቴስት ያደረግን እናያለን ማለት ነው ተመልካቾቼ እንግዲህ አሁን ይሄንን የስታተር ዋይንዲንግ ሽቦዎቹን ወይ ፒኖቹን በዚህ መልኩ እንግዲህ ካስተካከልን በኋላ ይሄንን በቀላሉ ከዚህ ላይ ማውጣት እንችላለን ማለት ነው
እነዚህን እንግዲህ ሶልደር የተደረገውን ካላቀቅን በኋላ በቀላሉ በዚህ መልኩ ከዚህ ዲስኮኔክት እናደርጋለን ማለት ነው ዋየሮቹን። እንግዲህ እንደምትመለከቱት እነዚህ ሶስቱ የስታተር ዋይንዲንጋችን ላይ የሚወጡት እነዚህ ናቸው ማለት ነው ፒኖቹ። እንግዲህ እነዚህ ሶስቱም በዚህ ሶስት ቦታ መታያቸው እነዚህ ዋየሮች ኢንዳቸው እዚህ አንድ ላይ መጥቶ ስፕላይን ተደርገዋል ማለት ነው። እዚህ ጋር እንደምትመለከቱት ይሄውና ዋየሮቹ ኮኔክት የተደረጉት እዚህ ጋር እዚህኛው ጋርና እዚህ ጋር አሁን ያወጣናቸው የዚህ የስታተር ዋይንዲንግ ዋየሮች የተገናኙበት ቦታ ነበር። እንግዲህ ይሄ ኤሌክትሮማግኔት ወይም ደግሞ ይሄ እንግዲህ እዚህ ውስጥ ይሄኛው በሚሽከረከርበት ጊዜ ይሄ ኤሌክትሮማግኔት ሆኖ በስታተር ዋይንዲንግ ውስጥ በሚሽከረከርበት ጊዜ ይሄ የስታተር ዋይንዲንጋችን ኤሌክትሪክ ጀነሬት ያደርጋል ወይም ከረንት ፕሮዲዩስ ያደርጋል ማለት ነው። ከዛ በኋላ በዚህ የሚወጣው ከረንት ወይም ደግሞ ኦልተርኔቲንግ የምንለው ከረንት በእነዚህ በዳዮዶች አማካይነት እዚህ ጋር እንደምታዩት በዚህ ሳይድ ሶስት የኔጌቲቭ ዳዮዶች አሉ። በተቃራኒ በዛኛው ሳይድ እንደገና ደግሞ ሌላ ሶስት ፖዚቲቭ ዳዮዶች አሉ። በእነዛ አማካይነት እንግዲህ ወደ ዲሲ ተቀይሮ በዚህኛው በተርሚናል ቢ ብለን በመንጠራው ቀደም ሲል ባሳየዋችሁ በዚህኛው ተርሚናል አማካይነት ወደ ባትሪ ይሄዳል ማለት ነው። እዚህ ጋር የምታዩቸው እነዚህ እንግዲህ ኔጌቲቭ ዳዮዶች ናቸው። ከስር በኩል ደግሞ እንደገና የምታዩቸው ከዚህ ጋር የተገናኙ ደግሞ እንደዚህ የፖዚቲቭ ዳዮዶች አሉ አውትፑት ማለት ነው። እንግዲህ ብረሹም ከሬጉሌተሩ ጋር አንድ ላይ ነው። ይሄ ቮልቴጅ ሬጉሌተር የምንለው ነው ማለት ነው። የቮልቴጅ ሬጉሌተር ይሄ ኦልተርኔተሩ ፕሮዲዩስ የሚያደርገውን ቮልቴጅ ለባትሪያችን በሚመጥንና በሚበቃ ሁኔታ አውትፑት እንዲኖር የሚያደርግ ነው። ምክንያቱም የባትሪውን ቮልቴጅ ቀደም ሲል ባሳየዋችሁ ኤስ ተርሚናል ወይም ደግሞ ሲግናል ብለን በጠራነው ተርሚናል አማካይነት የባትሪው ቮልቴጅ ለዚህ ለሬጉሌተር ሲግናል ይመጣል። ስለዚህ ይሄ ሲግናል ምንድነው የሚያደርገው ያን ሴንስ በማድረግ የዚህን የሮተር ዋይንዲንጋችንን ግራውንድ ኮንትሮል እያደረገ የሚፈልገው ያክል ቮልቴጅ ላይ ሲደርስ ማግኔቲክ ፊልዱ እንዲቋረጥ ያደርጋል። ነገር ግን ቮልቴጁ ደግሞ ወርታች በሚወርድበት ሰዓት ከ13.5 እስከ 14 ቮልት በሚደርስበት ሬንጅ ውስጥ የባትሪውን ቮልቴጅ ወይም ደግሞ ቻርጂንግ ቮልቴጁን ሬጉሌት ያደርጋል ማለት ነው ተመልካቾቼ። ስለዚህ በዚህ መልኩ እንግዲህ ይሄንን ፓርት ፈተናል ማለት ነው። እስቲ አሁን እንግዲህ ቴስት እናደርጋለን። እያንዳንዱን ፓርት ቼክ ለማድረግ እንሞክራለን ማለት ነው።